ጥያቄ 1 በአብያተ ክርስቲያናት ዘንድ ስለመወለድ ሲነገር ጉድፈቻ ወይም የማደጎ ልጆች ተደረግን እንጂ በትክክል ከእግዚአብሔር የተወለደ ማንነት አይደለንም የሚል ትምህርት እየተሰጠ ነው። አንተ ደግሞ በትክክል ከእግዚአብሔር መለኮታዊ ባህሪው የተወለድነን ብለህ ስታስተምር ሰምቻለሁ። ይህን እስኪ ለማስታረቅ ሞክር። ያው ይሄንን ለማስታረቅ አልሞክርም። ይሄንን እውነት ግን ለመግለጥ እሞክራለሁ። ምክንያቱም ከእግዚአብሔር ተወልደናል እንጂ ከዓለም ላይ እንደ ማደጎ አድርጎ የወሰደን የእግዚአብሔር ልጆች አይደለንም ብዬ ነው የምናገረው። ይሄን የምልበት መጽሐፍ ቅዱሳዊ መረጃዎችና እውነቶች አሉ። አሁን ቤተክርስቲያን መጀመሪያ ወደ ነበረችው የመጀመሪያዊቷ ቤተክርስቲያን እውነትና ቃል መመለስ አለባት ብዬ አምናለሁ። ምክንያቱም ሐዋርያት ምን ብለዋል በዚህ ጉዳይ? ሐዋርያት ጉዲፈቻ ናችሁ፣ ከዓለም ላይ እንደ ጉዲፈቻ አድርጎ የወሰዳችሁ ልጆች ናችሁ፣ እግዚአብሔር ሊያወርሳችሁ ቃል የገባላችሁ ብለው ነው ያስተማሩት ወይስ ከእግዚአብሔር የተወለዳችሁ ልጆች ናችሁ ነው የሚለው? ስለዚህ የመጀመሪያው እጅግ ተወዳጅ የነበረው ሐዋርያው ዮሐንስ እሱ ከተናገረው ቃል ወይም ከጻፈልን የመጽሐፍ ቅዱስ ክፍል መጀመር እፈልጋለሁ። ዮሐንስ 1:12 ላይ እንደዚህ ይላል፣ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው አለና እነርሱ ከእግዚአብሔር ተወለዱ እንጂ ይልና አንዱ ምንጭ ከእግዚአብሔር ይለዋል from God። ሁለተኛውን የአወላለድ አይነት ሲናገር ደግሞ ከወንድ ፈቃድ፣ ከደም ፈቃድ፣ ከስጋ ፈቃድ። ስለዚህ ሐዋርያው ዮሐንስ የሚነግረን ከደም ፈቃድ፣ ከስጋ ፈቃድ፣ ከደም ፈቃድ አልተወለዳችሁም እና ከየት ተወለዳችሁ ሲለን ከእግዚአብሔር። ኦኬ። ስለዚህ ምንጭ የሚያደርገው ዳግም ውልደትን ወይም የእግዚአብሔር ልጅነትን ምንጭ የሚያደርገው ከእግዚአብሔር መወለዳችን ነው። ስለዚህ አሁን አንድ ትልቅ መሰረት ማስቀመጥ አለብን። የአዳም አይነት ያልሆነ ሌላ ፍጥረት ነው ክርስቶስ የፈጠረው። አዲስ ፍጥረት የሚባለው አዳም ሲሻሻል ማለት ነው። ኦኬ። ጉዲፈቻ ከሆነ ግን መወለዱ እንዳለ ሆኖ በስምምነት ነው የመጣው ማለት ነው። እውነት ነው። ይሄ ግን አልተወለዱም፣ ከዚህ በኋላ አልተወለዱም ነው። ጉዲፈቻ ነው ካልን እንዳልከው አዲስ ፍጥረት አልመጣም፣ ሌላ ፐርሰን አልተፈጠረም። ራሱን ከዓለም ላይ አምጥተህ ፕሮሚስ ነው የምትገባለት፣ የዘላለም ውርስ እንደምታወርሰው ቃል ኪዳን ነው የምትገባለት፣ ስምምነት ነው የምታደርገው። ይሄኛው ግን ኢየሱስ መጥቶ ያደረገው ስራ ግን አልተወለዱም ነው ያለው። ከዛኛው አልተወለዱም። ለምን? ከዛኛው የመጀመሪያ ሳይወለድ ዳግም ውልደት የለም። ሁሌ ዳግም ውልደት ያለው የመጀመሪያ ውልደት ሲኖር ነው። ሐዋርያ ዮሐንስ ሁለቱን ውልደት ነው ያስቀመጠው እዚህ ጋር። የመጀመሪያው ውልደት ሲያስቀምጥ ከደም ፈቃድ፣ ከስጋ ፈቃድ፣ ከወንድ ፈቃድ አልተወለዳችሁም ማለት እሱን ውልደት አለ። አሁን ያ ውልደት የት ገባ? ያ ውልደት በክርስቶስ መስቀል ላይ ተሰቅሏል፣ ተሻረ። አሁን እኛ ዕለት በክርስቶስ ባለን እምነት አሮጌው ሰው ከኛ እንደተወገደ አዲሱ ስብዕናችንን ዕለት እየለበስን የሆነው ማንነት ልንገልጥ ነው። ከኛውን ኤክስፔክት የሚደረገው ከእግዚአብሔር የተወለደው ማንነት። ስለዚህ ሐዋርያው ዮሐንስ የሚነግረን ከእግዚአብሔር ተወለዳችሁ እንጂ ከወንድ ፈቃድ፣ ከስጋ ፈቃድ፣ ከደም ፈቃድ አልተወለዳችሁም ይልና እዛው ዮሐንስ ደግሞ ሌላ ቦታ ሲነግረን አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አሁን ሐዋርያው ዮሐንስ አንድ ነገር ሊያሳየን የፈለገ ነው። የእግዚአብሔርን የፍቅር ጥግ ተመልከቱ። ምንድነው የፍቅሩ ጥግ? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለ ፍቅር እንደሰጠን እዩ አለና እንዲሁም አለና ነን ይላል። ነን ብሎ ከአይዴንቲቲያችን ከማንነታችን ጋር ሲያስረው ታያለ። እንዲሁም ነን ዓለም አለና ቀጥሎ እርሱን ስላላወቀ እኛንም አያውቀን። አሁን ጉዲፈቻነት ቢሆን የመጀመሪያውን ወስደ አሻሽለ መጨረሻ ላይ ስጦታ እንደምትሰጠው ወይም የዘላለም ሕይወት እንደምታወርሰው ቃል የገባ ቢሆን ዓለም አያውቀውም መባል አይችልም። መሞትም አያስፈልገው። ኢየሱስም መጥቶ መሞትም አያስፈልገው። ያንን ለመሻር መሰለኛል አሮጌው ሰዋችሁ ነው የሚለው ሮሜ 6 ላይ እኮ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። የሞተ ያ ነገር ሞቷል፣ ተሰቅሏል፣ ተቀብሯል። ሞቷል። ጉዲፈቻ ማድረግ አይቻልም። ያን የኃጢአት ሥጋ ነው የመጀመሪያው ሰው። የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ያ ማለት የሻርነው አሮጌው ሰዋችን ይሻር ዘንድ ከክርስቶስ ጋር እንደተሰቀለ እናውቃለን። ስለዚህ ኢየሱስ ሲሞት አሮጌውን ሰው ወይም የመጀመሪያውን አዳም አብሮ ሰቅሎታል።
በትንሳኤ ደግሞ የትንሳኤ ልጆችን የእግዚአብሔር ልጆች የሆኑ ልጆችን ደግሞ አምጥቷል ማለት ነው። ከዚህ ተነስተን የእግዚአብሔር ልጅነት እንናገራለን። ያዕቆብ የሚነግረን እኮ ይሄንን ነው። የበኩሩ አይነት እንድንሆን ካይንድ እንድንሆን በእውነት ቃል አስቦ ወለደን ይላል። አሁን በእውነት ቃል አስቦ ሲወልደን ምን አይነት ውጤት እንድናመጣ ሲባል የበኩሩ አይነት። አሁን የበኩሩ አይነት በካራክተር ማምጣት አትችልም፣ በስነ ምግባር ማምጣት አትችልም። ከሱ መወለድን ይጠይቃል አይነት ካይንዱን ለማምጣት። ኦኬ እንደዚህ ከሆነ ደቀ መዛሙርቱ አብረውት ነበሩ 3 ዓመት ተኩል። በዛ ሰዓት አልተወለዱም ነበር ማለት ነው። በዛ ሰዓት በነበሩበት ሰዓት ሪል ቦርን አጌን አላደረጉ። እንዴት እናውቃለን? ለምን መሰለ? ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሏቸዋል። አሁን ለምን አላቸው? ሪል ማንነታቸው የሚቀየረው እዛ ጋር እንደሆነ ያውቃል። የእግዚአብሔር ልጅ የሚሆኑበትን ስብና የሚይዙት እዛ ጋር እንደሆነ ያውቃል እንጂ እኮ አብረውት 3 ዓመት ተኩል ቆይተዋል። አስተምሯቸዋል፣ አሰልጥኗቸዋል። የሚሰራውን ስራ በሙሉ ሸፍኖ አልሰራም። እንታን ሲያስነሳ አሳይቷቸዋል፣ አጋንን ሲያስወጣ አሳይቷቸዋል። እንደውም ከሱ መንፈስ አካፍሏቸው እንደው እነሱ ማድረግ እንዲችሉ ራሱ እድሉን ሁሉ ሰጥቷቸዋል። በዚህ ሁሉ ግን የሞቱና የትንሣኤው የአይን ምስክሮች ናቸው። የአይን እማኝ ምስክሮች ናቸው። ሲያርግም አይተዋል። የዛን ጊዜ ሁሉ አልተወለዱም። ይሄን ሁሉ አብረውት እያሉ ወንጌልን እንዲቀጥሉ አልነገራቸው። ሪል አይደንቲቲያቸው እዛ ጋር እንዳልተቀየረ ያውቃል። ኃይልን ከላይ እስክትለብሱ ድረስ ከኢየሩሳሌም እንዳትወጡ። ልክ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወረደ። ያኔ ሌላ ስብዕና ያዙ። አሁን ከዛ በኋላ ያያቸው እነ ጴጥሮስ በፊት የሚወላውሉ ነበሩ፣ የሚክዱ ነበሩ፣ በገረድ ፊት አላውቀውም የሚሉ ነበሩ። ከዛ በኋላ ግን በመጋዝ ለመሰንጠቅ በቤተ ክርስቲያን ታሪክ ውስጥ እንዴት እንዳለፉ የተጻፈ አለ። በመጋዝ በመሰንጠቅ ራሳቸው ተዘግዝቆ ለመሞት ለኢየሱስ ዋጋ ለመክፈል የጨከኑና ወንጌልን በምንም አይነት ዋጋ ውስጥ ለማገልገል የተቀየረ ማንነት ሲይዙታል። ስለዚህ ልዩና እንግዳ ለውጥ ያገኙት የመንፈስ ቅዱስ ኃይል በላያቸው በወረደ ጊዜ። ስለዚህ መወለድ የኃይል ስራ ነው እንጂ የቴዎሎጂ ስኩል ስራ ወይም ደግሞ የትምህርት የዲሲፕሊን ስራ አይደለም ማለት ነው። እውነት ነው። መወለድ ልክ እዚህ ዓለም ላይ ሰው ተገኘ፣ ተወለደ። ስለዚህ ትምህርት አይደለም፣ ሐሳብ አይደለም፣ ሪል የሆነ ሰው ነው እዚህ ምድር ላይ የገባው። አሁን በመንፈስ ዓለምም እንደዚሁ ነው የተወለደው። ይሄኛው ከወንድ ፈቃድ ከደም ፈቃድ ከስጋ ፈቃድ ተወልዶ እዚህ ምድር ላይ የመኖርን መብት አገኘ። ያኛው ዋናልና ከእግዚአብሔር። ስለዚህ ከእግዚአብሔር የተወለደ ፐርሰን ነው ያለው እንጂ የመጀመሪያውን አዳም በእውቀት በአስተሳሰብና በቴዎሎጂ ትምህርት የመቀየር ማንነት አይደለም የተያዘው። ኦኬ ለምሳሌ ዮሐንስ 7:31 ላይ ኢየሱስ ክርስቶስ በኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ስለ መንፈስ ተናገረ ይላል። በዛ ጊዜ ግን መንፈስ ነበር። በዛ ሰዓት መንፈስ ቅዱስ ገና አልወረደም። እዛው ላይ እኮ ዝቅ ብሎ ሲናገር ገና መንፈስ ስላልወረደ ኢየሱስ ገና ስላልከበረ መንፈስ ቅዱስ አልወረደም። ገና ስለሚመጣው መንፈስ። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ ነው የተወለዱት ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድ ከሆዳቸው የሕይወት ወንዝ መፍለቅ ጀመረ። የኃይል አገልግሎት መሆን ጀመረ። የእግዚአብሔር ልጅ የሆነ ማንነት በእነሱ መገለጥ ጀመረ። ስለዚህ የእግዚአብሔር ልጅነት በመንፈስ ቅዱስ ኃይል አሰራር የሚመጣ እንጂ በትሬኒንግስ ቲቺንግስ ምናምን አይደለም። እውነት ነው። የእግዚአብሔር ልጅነት ለዚህ እኮ ነው የእግዚአብሔር ልጅነት በመንፈስ ቅዱስ በሆነ አሰራር ነው የሚመጣው እንጂ በስልጠና በትምህርት ወይም የሆነ ቸርች አባል በመሆን የሚመጣ አይደለም። የክትትል ትምህርት በመማር የሚመጣ አይደለም። ለምን መሰለህ? ስለዚህ ቸርች ሚስ ያደረገችው ምንድነው? ቸርች ሚስ ያደረገችው የሐዋርያት ትኩረት ምን እንደነበረ አሁን ማስተዋል አለባት። ለምሳሌ ሐዋርያት ሥራ 8 ነው 9 ላይ በሰማሪያ ፊልጶስ በሰማሪያ ወንጌልን ሰበከ። በዛ ሲሰብክ አጋንንቶች ወጡ፣ ሽባዎች ተተረተሩ፣ አንካሶች ዘለሉ። ከዚህ የተነሳ ደግሞ በዛ ከተማ የእግዚአብሔር ኃይል እኔ ነኝ እያለ ሲሞን ጠንቋዩ አየሩን ይዞ ሰውን እያሳመነ ነበር። ከዛ ስብከት የተነሳ ሲሞን ሳይቀር አመነ። ግን ያ ነገር በቂ ነው አላለም። በኢየሩሳሌም የነበረው ቸርች በጣም ብዙ ሰዎች ወደ ጌታ እንደመጡ በክርስቶስ እንዳመኑ በተደረገው ታምር ወደሱ እንደመጡ ሲያውቁ ዮሐንስንና ጴጥሮስን ሰደዱላቸው። ለምን? ክትትል ትምህርት ሊያስተምሯቸው አይደለም፣ የአባላት ትምህርት ሊያስተምሯቸው አይደለም። እዛ ሰደዱላቸውና እዛ ሲደርሱ በኢየሱስ ስም ብቻ ተጠምቀው ነበር እንጂ በአንዳቸውም ላይ መንፈስ አልወረደም ነበርና ይላል። አየው፣ መንፈስ እስካልወረደ ድረስ እነዛ ሰዎች ድንቅ አይተዋል፣ ታምር አይተዋል።
ጠንቋዩ ሳይቀር ሲያምን አይተዋል። ተደንቀው መጥተዋል። ግን ዳግም ውልደታቸው ግን ፐርፌክት አልሆነም። ዳግም ውልደታቸው ግን አልተጠናቀቀም። ሐዋርያት ይሄ ስለገባቸው መንፈስ ቅዱስ በላያቸው እስካልመጣ ድረስ የዳግም ውልደት እንደማይጠናቀቅ ስለገባቸው ምን አሉ? በኢየሱስ ስም ተጠምቀው ነበር እንጂ በአንዳቸው እንኳን መንፈስ ቅዱስ አልወረደም ነበርና እጃቸውን በጫኑባቸው ጊዜ መንፈስ ቅዱስ ወረደባቸው። ያኔ አዲስ ፍጥረት ሆነ። ያኔ ዳግም ተወለደ። ለዚህ ነው ጳውሎስም ባመናችሁ ጊዜ ብሎ አንድ ቦታ ጠይቋል። የት እንደሆነ የጳውሎስም ትኩረት ተመልከት። ጳውሎስም ሐዋርያት ሥራ ምዕራፍ 19 ላይ 12 ደቀ መዛሙርቶችን አገኘ። ምዕመን አይደለም ያገኘ፣ 12 ደቀ መዛሙርቶችን አገኘ። ሲያወሩ ሲሰማቸው መጽሐፍን ያወራሉ፣ ጥቅሱን ያስተምራሉ። ሲሰማቸው ልክ ናቸው። ከዛ ባመናችሁ ጊዜ አላቸው መንፈስ ቅዱስን ተቀበላችሁ ሲላቸው የመለሱን መለስ በጣም ያስደነግጥ። መኖሩን እንኳን አልሰማንም። ታዲያ በምን ተጠመቃችሁ አላቸው። ልክ እንደዛ ሲላቸው በዮሐንስ ጥምቀት አሉት። ከዛ ማብራራት ጀመረ። እንደ ዮሐንስ ጥምቀት እኮ ከሱ በኋላ ሊመጣ ስላለው የንስሐ ጥምቀት እኮ አጠመቀ። ከሱ በኋላ እኮ ኢየሱስ መጥቷል። ኢየሱስ ደግሞ በመንፈስ አጥምቋል። በመንፈስ ካልተጠመቃችሁ በስተቀር ሪል ለውጥና አዲስ ፍጥረት መሆን የእግዚአብሔር ልጅ መሆን አትችሉም ብሎ ስለ ኢየሱስ ስለሚያጠምቀው ስለ መንፈስ ጥምቀት ሲያወራቸው በሰሙት ጊዜ ነው መንፈስ ቅዱስ ወረደባቸው። እጁን ሲጭንባቸው መንፈስ ቅዱስ ወረደባቸው። በልሳን ተናገሩ፣ ትንቢት ተናገሩ። ሌላ ሰብዕና በእነሱ መገለጥ ጀመረ። ስለዚህ የነ ጳውሎስም ትኩረት ሰዎች ጌታን ተቀበልን ከሚል ከአይምሮ ወይም ከአንደበት ስምምነት ያለፈ የመንፈስ ቅዱስ የኃይል መምጣት ግዴታ እንደሆነ ያተኩሩ ነበር። ስለዚህ መወለድ የኃይል ስራ ነው ማለት ነው። መወለድ የኃይል ስራ ነው፣ የኮሌጅ ስራ አይደለም። ሌላ ሰው ልጠይቅልህ፣ የኮሌጅ ስራ በፍጹም አይደለም። ሌላ ሰው ልጠይቅልህ፣ ፕርስቅላና አቂላ ፊልጶስ ወንጌልን ይሰብካል። ስለሱ ሲናገር እንደዚህ ይላል፣ ፊልጶስ በመጽሐፍ ዕውቀት የበረታ ነው፣ የጌታን መንገድ የሚያውቅ ነው፣ በትክክል ያስተምር ነበር። እነዚህ ሶስት ኳሊቲዎች አሉት። የጌታን መንገድ የተማረ ነው፣ የሚያስተምረው ትምህርት ትክክል ነው፣ ከጥቅስ አንጻር ስህተት የለውም። ከዛ ፕርስቅላና አቂላ በሰሙት ጊዜ ወስደው ይላል በትክክል የሚያስተምር የነበረውን ሰውዬ ወስደው ከፊት ይልቅ የጌታን መንገድ በትክክል ገለጡለት። በትክክል የሚያስተምረውን ሰውዬ በትክክል ገለጡለት። ምንድነው የገለጡለት? በመንፈስ ስለመሞላት፣ ፐርፌክት ስለመሆን፣ የእግዚአብሔር ልጅ ስለመሆን መንፈስ ካልመጣበት በስተቀር መጽሐፉን በትክክል ማስተማር የአዲስ ፍጥረት ማንነት አይደለም። ልክ ይሄን ሲሰማ መንፈስ ቅዱስ ወረደበት። ቀጥሎ ያለው ቃል ሲጻፍ በጸጋ ያገለግላቸው ጀመር ይላል። የጸጋ አገልግሎት ጀመረ፣ የኃይል አገልግሎት ጀመረ። ሪል ከኔቸሩ ከተለወጠው ማንነት ማገልገል ጀመረ። ስለዚህ ጉድፔቻ ወይም ደግሞ የማደጎ ልጆች ነን የሚሉ ሰዎች በእነሱ ጉባኤ የኃይል ስራ ይኖራል ብለህ ታምናለህ? ለዚህ እኮ ነው አሁን ቸርች ሂድ እስቲ የኃይል ነገር ጠፍቷል። የትምህርትና የዲሲፕሊን የሥርዓት ጉዳይ ሆኗል። ጸሎት ሲጀመር ከዛ ቀጣዩ ፕሮግራም አስጀማሪ ተብሎ ፕሮግራም ሰዓት ወጥቷል። በራልኝ ተገለጠልኝ ማለት እንዳትችል የሚሰበከው ስብከት የዓመቱ ስብከት ራሱ ብዙ ቦታዎች ላይ ተዘጋጅቶ ነው ያለው። ከዛ ያንን በትክክል ማስኬድ ሃይማኖታዊ ስርዓቶችን ማስቀጠል ነው ያለው እንጂ የኃይል አገልግሎት የመንፈስ አገልግሎት በሌለበት ሰዎች በመንፈስ አይወለዱ። ግን እኮ የጴንጤቆስጤ በዓልን እናከብራለን ብለው ደግሞ አብያተ ክርስቲያናቶች ቀን አውጀዋል። ይሄ በሐሳብ በግለሰቦች ደረጃ ነው ያለው፣ በውሳኔ ደረጃ አልመጣም። ይሄ ግን ወዴት ይወስደናል ሲባል ወደ ሃይማኖት ለመሄድ ሃይማኖት አሁን የሃይማኖት ጥንካሬውን ስታስብ ሃይማኖት ጠንካራ ፓርት አለው ወይም እንዲጠነክር በኔሽን መካከል እንዳይጠፋ ያደረገው አንዱ ድርጅታዊ ተቋሙ ከዛው እዛ ውስጥ ያሉ ደግሞ ስርዓቶች አሉ። የሚደረጉ ስርዓቶች ሰዓት ተጠብቀው ቀን ተጠብቀው የሚደረጉ በዓላቶች አሉ። እነሱ ናቸው ጥንካሬያቸው። የቸርች እውነተኛ ቤተክርስቲያን ዳግም የተወለደችው ቤተክርስቲያን ጥንካሬዋ በክርስቶስ አካል ውስጥ መጠመቅ ነው። በመንፈስ ቅዱስ አማካኝነት የአንድነት ነው ያስተሳሰረን እንጂ የሆነ በዓል አያስተሳሰረን፣ የሆነ ስርዓት አያስተሳሰረን። ስለዚህ እነዚህ ሰዎች ያው እነዛ በዓላቶች ወደ ጣዖት ሊሄዱ ይችላሉ። የሚቀጥለው ጄኔሬሽን በግ እያረደ ልብስ እየለበሰ ሊያከብራቸው ይችላል። ሄደዋል እንጂ ብዙ በዓላት ሲጀመር እንደነበረው አይደለም ያለው። በዓልን የፈለክ አድርገህ ብታቆለባብሰው መጨረሻው ላይ የአጋንንት መጠቀሚያ ነው የሚሆነው። ስለዚህ የመንፈስ ቅዱስ ስራ ይቀርና ቦታውን በዓላትና ትምህርቶች፣ ዶክትሪኖች፣ የሰው ኢንቴሌክቹዋል ፓወር ቦታውን መያዝ ይጀምራል። አሁን ሃይማኖት ጋር
ሰው ሃይማኖት ቤት ሲሄድ ስርዓቱን በትክክል መካሄዱን ለማረጋገጥ ነው የሚሄዱት። እንትኑ በትክክል ሆኗል እንትኑ በቃላቸው ሁሉ ይዘውታል ስርዓቶቹ። እነዛ ስርዓቶች ተደጋግመው ሲደረጉ በዛ ስፍራ መገኘታቸው ያስደስታቸውና ይመለሳሉ። ዳግም ውልደት ክርስትና ግን እንደሱ አይደለም። ሌላ ጥያቄ ዮሐንስ 4:24 አካባቢ እግዚአብሔር መንፈስ ነው ይላል። የሚያመልኩትም በመንፈስና በእውነት ሊያመልኩት ይገባል፣ አብም እንዲህ ያሉትን ይወዳል ይላል። ጉዲፈቻ በመንፈስ ማምለክ ይችላል? ጉዲፈቻ በመንፈስ ማምለክ አይችልም። ምክንያቱም አሁን የጠቀስከው ቃል እግዚአብሔር መንፈስ ነው። ሊያመልኩት የሚገባ በእውነትና በመንፈስ። ስለዚህ አሁን በእውነትና በመንፈስ ለመሆን ስርዓት አይደለም የምትጠብቀው፣ በእውነትና በመንፈስ መሆን ይጠበቅባል። በመንፈስ ወይም ከመንፈስ ያልተወለደ ሰው በመንፈስ መሆን አይችልም። አሁን ሰው በመንፈስ መሆን የሚችለው በመንፈስ ከተወለደ ብቻ ነው። ማንነቱን አሁን ጉዲፈቻ ብለው የሚያምኑ ሰዎች መንፈስ አይወልድም ብለው ነው የሚያምኑት። ይሄንኑ አዳም ነው ያስተካከሉ ለመኖር የሚፈልጉ። መንፈስ ግን ይወልዳል። በመንፈስ የተወለደ ብቻ ነው በመንፈስ ማምለክ የሚችለው። በመንፈስ የተወለደ ብቻ ነው በእውነት መሆን የሚችለው።